ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። በዚህኛው ቅኝታችን ለትግራይ ህዝብ ማን አለው ስንል ያሰናዳነውን ሐሳብ እንደሚከተለው እናስደምጣችኋለን። ለትግራይ ህዝብ አለን የሚሉ ከ10 ያላነሱ የትግራይ ተኮር የፖለቲካ ፓርቲዎች አሉ። እኒህ የምርጫ ቦርድን አመታዊ ገንዘብ ከመሰብሰብ የዘለለ እልፍ ሲልም መግለጫ ማውጣት ካልሆነ በስተቀር ለትግራይ ህዝብ የመፍትሄ ሐሳብ ይዘው ሲመጡ አይታዩም። ሌላው ደግሞ ህወሓት ከሌለ የትግራይ ህዝብ የለም ብሎ የሚተርተው የደብረ ጽዮን ቡድን አንዱ ነው። ታዲያ የትግራይን ችግር ውስብስብ ከሚያደርጉት መካከል እኒህ ብቻ አይደሉም። የትግራይን ችግር በወያኔ እያሳበቡና ባገኘው መድረክ ሁሉ ኋላ ቀር የትግራይን ህዝብ ደም የሚመጥ ሲል የሚደመጠው በአቶ ጌታቸው ረዳ የሚመራው ቡድን ነው። ይህኛው ቡድን ብልጽግናን ተስፋ አድርጎ የራሱን ጎራ ከፈጠረ ሰነባበተ፣ አመታትንም አስቆጠረ። ሰማይ ይወርዳል በባላ ለትግራይ ህዝብ ግን ጠብ ያለ አንዳችም ነገር የለም። ቀጣዩ በትግራይ ህዝብ ችግርና መከራ ተጠቃሽ የሚሆነው ደግሞ ሀገሪቱን እየመራ ያለው ሀገረ መንግስት ነው። መንግስት ከዚህ ላይ በምን ይወቀሳል የሚሉ የብልጽግና ሹማምንት ደጋፊዎችም አይጠፉም። ይህንንም እንገልጥላችኋለን። ይህ በእንዲህ እንዳለ ከሰሞኑ ከመቀሌ ወደ አዲስ አበባ የተጓዘው የጀነራሉ ቡድንና ጉዞና ተስፋው ምን ይመስላል የሚለውንም ወደኋላ የምናየው ይሆናል። ተቀዳሚ አድርገን የምንመለከተው ለትግራይ ህዝብ ማን አለው የሚለውን ከማየታችን በፊት አለን የሚሉትን እናስደምጣችኋለን። ለትግራይ ህዝብ አለን የሚሉት ከ10 በላይ የፖለቲካ ተፎካካሪ ፓርቲዎች አሉ። እስከ ትላንትና ድረስ እየተመሰረቱና ህጋዊ ፍቃድን እየወሰዱ ያሉ። ከተመሰረቱት ፓርቲዎች ውስጥ አንዳቸው ለብልጽግና አገልጋይ፣ ሌላኛቸው ደግሞ ለህወሓት አገልጋይ ሆነው ህዝቡን ለማያልቅ መከራ ይዳርጉታል። ይህ እየሆነ ያለው ለአንድ ህዝብ 10 ሆነው ተደራጅተው መፍትሄ ከማምጣት ይልቅ አንዳቸው ሌላኛቸውን ወቃሽ ሆነው ህዝቡን ለዳግም መከራ እየዳረጉት ያለው። ለዚህ ደግሞ አንዱ ተጠቃሽ የሚሆነው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ነው። ስምረት ሁሌም ትላንት የነበረበትን ህወሓት ከመክሰስና ከመውቀስ የዘለለ ለዓመታት ከብልጽግና ተቀጥላ ሆኖ የክልሉን ፖለቲካ ከማወሳሰብ የዘለለ ከመቀሌና አድግራት ሽሬ ይልቅ ከሁመራና ወልቃይት ቀርቦበት ተፈናቃይ ለመመለስ ሲመላለስ ቢታይም ጠብ ያለ ነገር ግን የለም። አሁንም ሰበቡ ህወሓት ነው። ታዲያ ስልጣናቸውን ከማመቻቸት የዘለለ ትላንት የተፈናቃይ ካምፕ ውስጥ የነበረ ዛሬም ለአምስተኛ ክረምት ተፈናቃይ ሆኖ ቀጥሏል። በረሃብ ይሞታል። ትላንት የደሞዝ ጥያቄ ሲያቀርብ የነበረው የትግራይ መምህራንና መንግስት ሰራተኛ ዛሬም የደሞዝ ጥያቄው እንደቀጠለ ነው። በአጠቃላይ የትግራይ ህዝብ በጊዜያዊ አስተዳደር ሰበብ ድምፅ አልባ ጦርነቶችን በየሰዓቱ ያሳልፋል። ሌላው ደግሞ በትግራይ ህዝብ ጉዳት ከትላንትናው የተማረ የማይመስለው የፌዴራል መንግስት ነው። ያኔ በሰሜኑ ጦርነት ኢትዮጵያዊነት ተረስቶ በስመ ተጋሩ ምንም ፖለቲካውን የማያውቁ ንጹሃን ትግራዋይ አያሌ ቁጥር ያላቸው በመላ ሀገሪቱ ለእስር ሲዳረጉ ሀገር ባዳ ሆኖባቸው ከሃይማኖት አባት እስከ ተራ ምዕመናን በአጸያፊ ቃላት ሲሸማቀቁም ቆይተዋል። ታዲያ እንደ ሀገር አያሌ ህይወትና ሀብት ብናጣም መጨረሻው ግን እርቅ ሆኗል። እርቁ ተጣላንም ታረቅንም ለሚሉት ሹመትና ፌሽታ ሆኖላቸዋል። ለዚህ ደግሞ ከዱር ከበረሃ ተመልሰው የፊታቸው ገጽታ በወሩ ሲቀየርም ተመልክተናል። ለህዝቡ ደግሞ የጥይት ድምጽ ይጥፋለት እንጂ በረሃብና በስደት ግን ለዳግም ችግር ተዳርጓል። በመጨረሻም የጦርነቱ ጊዜ የነበረው ዲያስፖራና ሌላው የጦርነት አንጨብጫቢ ዛሬ ላይ ለህፃጹ የተፈናቃይ ካምፕ ረሃብና ሞት በወያኔ እያሰባበቡ ስንመለከት ደግሞ በጣም ያማል። ኢትዮጵያዊነታችንም የውሸት ይመስልብናል። የፌዴራል መንግስት በእርግጥ ተወቃሽ ነው ስንል፣ በብልጽግና ደጋፊ በኩል ያሉ ደግሞ ተፈናቃይ ልመልስ ሲል ያስቀረው ህወሓት ነው የሚል ሰበብ ዛሬም ይቀጥላል። ታዲያ ተራበ ብሎ በመንግስት ሚዲያ መዘገብ ምኑ ነው የሚቀረው? ተራበ ብሎ ባለሀብቶችን ማስተባበር ምኑ ነው ጉዳት ሊፈጥር የሚችለውን ልንል እንወዳለን። ይህንን ከዚህ ላይ ያዝና አድርገውና ለትግራይ ህዝብ ማን አለው ለሚለው ምላሻችን ከፈጣሪ በታች ራሱ የትግራይ ህዝብ ነው ያለው ልንል እንወዳለን። ከሰሞኑ የጊዜያዊ መስተዳድሩ ወደ አዲስ አበባ ያደረገው ጉዞ ተስፋው ምንድነው የሚለውንም እናያለን። በእርግጥ
በመቀሌና በአዲስ አበባ መካከል ያለው ፖለቲካዊ ቁርቁስ ሊረግብ ወደሚችልበት አዲስ ምዕራፍ የተሸጋገረም ይመስላል። የጀነራል ታደሰ ወረደ የአዲስ አበባ ጉዞ የህወሓት ኤርትራ ጽምዶ ስልታዊ ጥምረት ክስና የትግራይ ፖለቲከኞች ስጋት የሰላም ስምምነቱን አደጋ ላይ የጣለው አዲሱ ጂኦፖለቲካዊ ጨዋታና አንድምታው በዛሬው ማህደራችን ከብዙ በጥቂቱ እንዲህ እናስደምጣቸዋለን። ፕሬዝዳንት ታደሰ ወረደ በይፋ ካልተገለጸው የአዲስ አበባ ጉዟቸው አስቀድሞ በመቀሌ ቤተ መንግስታቸው ሰማዩ የጠቆረበት ቀን ነበር የሚሉም አሉ። ፕሬዝዳንቱ በይፋ ወዳልተገለጸው ወደ አዲስ አበባ ጉዟቸው ከማምራታቸው በፊት የክልሉን የጸጥታ ኃይሎች እስከ ቢሮአቸው ድረስ ያመጣ በውጥረት የተሞላ ጊዜም እንዳሳለፉም ይነገራል። ለዚህ ማሳያው ደግሞ የጸጥታ መሪዎች በፈርጁ ታጣቂውን ሲያወያዩም ተመልክተናል። የክልሉ ጊዜያዊ መስተዳድርም ሆነ የፌዴራል መንግስቱ ፕሬዝዳንት ጀነራል ታደሰ ወረደ ወደ አዲስ አበባ ስላደረጉት ጉዞም ሆነ ስለተደረጉ ንግግሮች አንድምታና ውጤት በሁለቱም በኩል ያሉት ነገር የለም። በአዲስ አበባና በመቀሌ መካከል ተካሮ የቆየው ሰጣ ገባ ሌላ ጦርነት እንዳይቀሰቀስ ስጋት ማሳደር በደረሰበት ወቅት የፕሬዝዳንት ታደሰ ወረደ ወደ መሃል ሀገር መጓዝ አንድምታውን መጠየቃችንም አይቀርም። የጀርመን ድምፅ አንዳንድ የመቀለ ከተማ ነዋሪዎችን ጠይቆ እንደዘገበው የፕሬዝዳንቱ ጉዞ በነዋሪዎች ዘንድ በተወሰነ መልኩ መረጋጋትን የፈጠረ እንደነበርም ይናገራሉ። በትግራይ የፖለቲካ ሁኔታዎች ላይ ትንታኔ በመስጠት የሚታወቁት አቶ ዳንኤል አብርሃ እንደሚሉት ግን የፕሬዝዳንቱ ጉዞ ወደ አዲስ አበባና የመቀሌ ግንኙነትን ለማደስ ይጠቅማል አይጠቅምም ማለት ያስቸግራል ያሉት ሲሆን በመሰረታዊነት የመተማመን ችግር ነው። መተማመን በአንድ ቀን በአንድ ጉዞ በአንድ ንግግር አይደለም የሚፈጠረው፣ ሂደትን ይጠይቃል የሚል ማብራሪያም ሰጥቶበታል። ከዚህ ጋር በተያያዘ ከ22 በላይ በትግራይ የሚንቀሳቀሱ ድርጅቶች ታግዶ የነበረው አካውንታቸውም እንዲከፈት መደረጉ የክልሉን የፖለቲካ ውጥረትም ይቀንሰዋል። መልካሙን ሁሉ በመመኘት ለዛሬው ከትግራይ ጋር በተያያዘ ያዘጋጅንላችሁ ቅኝት በዚሁ ቋጭተናል። መልካሙን ሁሉ ተመኘንላችሁ።